ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናቸው? በዛሬው ቪዲዮ እየተዝናናችሁ የምትማሩበትን ራሳችሁን የምትፈትሹበትን ጥያቄዎች ይዤላችሁ መጥቻለሁ። አይኪዋችሁን የምትፈትሹባቸው 15 ጥያቄዎች አሉ። ለእያንዳንዱ ጥያቄ 15 ሰከንድ ተሰጥቷቸዋል። ለእያንዳንዱ ትክክለኛ መልስ 1 ነጥብ ይኖራቸዋል። ስለዚህ በቪዲዮ መጨረሻ ከ15 ነጥብ ስንት ነጥብ እንዳስመዘገባችሁ በኮሜንት መጻፋችሁ እንዳትረሱ። ሌላው መርሳት የሌለባችሁ ቪዲዮን ማቆም አይቻልም። ምክንያቱም አይኪው ሲባል ሎጂክ ብቻ ሳይሆን ፍጥነትንም ስለሚጨምር ማለት ነው። አሁን ቀጥታ ወደ ጥያቄዎች እንለፍ። ጥያቄ ቁጥር 1 ከአንድ እና ከመቶ መካከል ስንት ሁለቶች ይገኛሉ? 10፣ 12፣ 20፣ 11። መልሱ 20 ነው። ትክክል ከሆናችሁ መልካም፣ ትክክል ካልሆናችሁ ግን ከ20 እስከ 29 የሚገኙትን ሁለቶች ረስታችሁ ይሆናል። ጥያቄ ቁጥር 2 ቀጥሎ የሚመጣው ቁጥር ማን ነው? 44፣ 16፣ 56፣ 64። ቅደም ተከተሉን ስትመለከቱት እንዴት ይሆናል? ተከታታይ ኢቭን ነምበሮችን መደመር ይሆናል። ስለዚህ ትክክለኛው መልስ 44 ይሆናል ማለት ነው። ጥያቄ ቁጥር 3 ከ3 ቀን በፊት ረቡዕ ከሆነ ነገ ማን ይሆናል? እሁድ ይሆናል ካላችሁ ትክክል ናችሁ። ጥያቄ ቁጥር 4 የ9000 የ2 ሶስተኛው 1 አራተኛ ማን ነው? 2000፣ 3000፣ 1500፣ 1000። ትክክለኛው መልስ 1500 ነው። በጥያቄዎች ዘና እያላችሁ ራሳችሁን እየፈተሻችሁ እንደሆነ ባለሙሉ እምነት ነኝ። ወደ ሌሎቹ እንሂድ። ጥያቄ ቁጥር 5 በዚህ ቅደም ተከተል ቀጥሎ የሚመጣው ቁጥር ማን ነው? 7፣ 18፣ 27፣ 26። ይህ ቅደም ተከተል ሁለት ግሩፖች ይኖሩታል። መጀመሪያ አንደኛ፣ ሶስተኛ፣ አምስተኛ እና ሰባተኛ ላይ የተጻፉትን ተመልከቱ። በአንድ ይቀንሳሉ። በሌላ በኩል ደግሞ ሁለተኛ፣ አራተኛ እና ስድስተኛ ላይ የተጻፉትን ተመልከቱ። በአንድ ይጀምራሉ። የተፈለገው ቁጥር ደግሞ ስምንተኛው ስለሆነ ከሁለተኛው ግሩፕ ይካተታል ማለት ነው። ስለዚህ ትክክለኛው መልስ 26 ይሆናል። ጥያቄ ቁጥር 6 ቲንግ የሚለው ቃል ወደ ናይት ከተቀየረ 7፣ 5፣ 1፣ 2፣ 0 ወደ ማን ይቀየራል? 2፣ 1፣ 0፣ 5፣ 7፣ 1፣ 7፣ 0፣ 5፣ 2፣ 5፣ 1፣ 2፣ 7፣ 0፣ 7፣ 0፣ 5፣ 2፣ 1። አስተውላችሁት ከሆነ ቲንግ እና ናይት የሚሉት ቃላቶች ተመሳሳይ ፊደል የተለያየ ኦርደር አላቸው። በሌላ በኩል ደግሞ ቲንግ የሚለው ቃል እና 7፣ 5፣ 1፣ 2፣ 0 ተመሳሳይ ብዛት አላቸው። በዚህ መሰረት አንዱ ፊደል በአንድ ዲጂት ይወከላል ማለት ነው። ስለዚህ መልሳችን 2፣ 1፣ 0፣ 5፣ 7 ይሆናል። ጥያቄ ቁጥር 7 በዚህ ምስል ስንት ሶስት ማዕዘኖች ይገኛሉ? 10፣ 13፣ 17፣ 12። መልስ የሚሆነው 13 ይሆናል። እንዴት ነው? እየተዝናናችሁ ነው? መልካም ጊዜ። ጥያቄ ቁጥር 8 ከተሰጡት ምስሎች ልዩ የሆነው የቱ ነው? ይሄኛው ምስል ከሌሎች ልዩ ይሆናል። እንዴት ስንል ሌሎቹ ባለ 8 ጎን ምስሎች ሲሆኑ ይሄኛው ግን ባለ 6 ጎን ምስል ነው። ጥያቄ ቁጥር 9 የሚከተሉት በአልፋቤት ሲቀመጡ አራተኛ ደረጃ የሚይዘው ወርድ የቱ ነው? ትሬድ፣ ትራይስ፣ ትሪል፣ ትራይብ።
ድራይቭ። ጥያቄ ቁጥር 10 ሱሪና ቀበቶ በድምሩ 830 ብር ያወጣሉ። ሱሪው ከቀበቶ በ720 ብር ቢበልጥ የሱሪው ዋጋ ስንት ይሆናል? 775፣ 740፣ 360፣ 715። ትክክለኛው መልስ 775 ይሆናል። ጥያቄ ቁጥር 11 በዚህ ቅደም ተከተል ቀጥሎ የሚመጣው ቁጥር ማን ነው? 22፣ 17፣ 21፣ 19። ካስተዋላችሁት እያንዳንዱ ቁጥር ከሱ በፊት ያሉት ሁለት ቁጥሮች ድምር ነው። ስለዚህ 8ንና 13ን ስትደምሩ 21 ታገኛላችሁ። ጥያቄ ቁጥር 12 በምስሉ ላይ የምትመለከቱት የተዘረጋ ኪዩብ ወደ 3D ኪዩብ ሲመለስ ምን አይነት ምስል ይኖረዋል? ይህኛውን ካላችሁ በትክክል መልሳችሁታል። ጥያቄ ቁጥር 13 ዮናስ፣ ቃልአብና በረከት ሶስት ወንድማማቾች ናቸው። ዮናስ ከሁሉም ትልቅ ነው። ቃልአብ ከሁሉም ትልቅ አይደለም። በረከት ከሁሉም ትንሽ አይደለም። ከሶስት ወንድማማቾች ታናሽ የሆነው ማን ነው? ቃልአብ ካላችሁ በትክክል መልሳችኋል። ጥያቄ ቁጥር 14 የዚህ ጥያቄ መልስ ማን ነው? 6፣ 9፣ 2፣ 4። መልሱ 2 ይሆናል። የመጨረሻውና 15ኛው ጥያቄ 4 ሰዓት ተኩል ወደ ደቂቃ ሲቀየር ስንት ይሆናል? 250፣ 180፣ 270፣ 140። ሁለት መቶ ሰባ ካላችሁ በትክክል መልሳችኋል። ጥያቄዎችን ጨርሰናል። እንደተዝናናችሁባቸው፣ እንደተማራችሁባቸው፣ ራሳችሁን እንደፈተሻችሁባቸው ባለሙሉ እምነት ነኝ። ጥያቄዎቹ 15 ነበሩ አይደል? ስለዚህ 3 ደረጃ ይኖራቸዋል። ከ1 እስከ 5 ጥያቄ ከመለሳችሁ አይኪዋችሁን ማሻሻል ይኖርባችኋል። ስለዚህ ቼዝ ጌሞችን፣ ካርድ ጌሞችን በመጫወት ማሻሻል ትችላላችሁ። ከ6 እስከ 12 ጥያቄ ከመለሳችሁ ደግሞ መካከለኛ ደረጃ ላይ ናቸው። ስለዚህ እናንተም ማሳደግ ይኖርባችኋል። ከ13 እስከ 15 ጥያቄ ከመለሳችሁ ግን ምርጥ አይኪው ያላችሁ ማለት ነው። ቢሆንም ግን እጃችሁን አጣጥፋችሁ ቁጭ በሉ ማለት አይደለም። እናንተም ከዚህ የበለጠ ከፍ ማድረግ አለባችሁ። በቪዲዮ መጀመሪያው ላይ እንደነገርኳችሁ ከ15 ስንት እንደመጣችሁና ከየትኛው ደረጃ እንደምትካተቱ በኮሜንት መጻፋችሁ እንዳትረሱ። የዛሬን በዚህ ጨርሰናል። ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቸር ያቆያችሁ።